ሰዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ በድጋሚ ተመልሰናል ወደ ስራ። ግን የድሮ ከ1.9 ሚሊዮን በላይ ተከታይ የነበረውን አካውንቴን አሁን ላይ ለጊዜው አክሰስ ማድረግ አልችልም፣ ወይም ደግሞ አሁን ላይ ለጊዜው እሱ መጠቀም አልችልም። ስለዚህ ይህንን ማለትም አዲስ አካውንት ከዜሮ ተነስተን ነው የምናሳድገው። ሙሴ ሰለሞን ይላል ስሙ፣ ዩዘር ኔሙ ደግሞ ሙሴ ማይዳ ሰለሞን የሚል ነው። ስክሪንሾቱን እዚህ ጋር አስቀምጥላችኋለሁ። በዚህ አካውንት ነው ከዚህ በኋላ የምጠቀመው ማለት። ስለዚህ ይህን አካውንት ሁላችሁም አዳዲስ መረጃዎችን፣ ትኩስና ታማኝ የሆኑ መረጃዎችን ማግኘት ከፈለጋችሁ ይህን አካውንት ፎሎ አድርጉ። ይህንን ቪዲዮ ብዙ ሰዎችም ጋር ይደርስ፣ ይህን ቪዲዮ ሪፖስት አድርጉት፣ ብዙ ጊዜ ኮፒ ሊንክ አድርጉት፣ ለሰዎችም ላኩላቸው ይህን አካውንት ፎሎ እንዲያደርጉ። አዲሱ አካውንት ይሄ ነው። ይህን ማሳደጋችንም አይቀርም እንደ ድሮ መመለሳችን አይቀርም። በትንሽ ጊዜ ውስጥ ያንን ማድረግ እንድንችል እንደነገርኳችሁ ፎሎ ማድረግ እንዳትረሱ። ይህን ቪዲዮ ሪፖስት አድርጉት፣ ለብዙ ሰዎች ላኩላችሁ። ትንሽ ፎሎወሩ እስከሚያድግ ድረስ ብዙ ፌክ አካውንቶች ስለሚኖሩ የትክክለኛ አካውንት ሊንክ ኢንስታግራም ቻናል ላይ ፖስት አድርግላችኋል፣ ወይም ደግሞ ቴሌግራም ቻናል ላይ ፖስት አድርግላችሁ። አሁን ላይ አካውንት ከፍቱ ዜሮ ፎሎዊንግ፣ ዜሮ ፎሎወርስ፣ ዜሮ ላይክ ነው። በአጭር ጊዜ ውስጥ ደግሞ ስንት እንደምንገባ እናያለን። እግዚአብሔር ይመስገን ይህን ማሳደጋችን አይቀርም። ሶስተኛ አካውንት ይሆናል ማለት ነው። ይህን መስለሰን ስናሳደግ ከዚህ በፊት እንደምታውቁት ሁለት አካውንት አሳድጌያለሁ። አንደኛው 1.9 አንደኛው 500 ሺህ አካባቢ ነበር። ስለዚህ ይህን በአጭር ጊዜ እናሳደገው እንደነገርኳችሁ ለብዙ ሰዎች ላኩላችሁ። ይህን ቪዲዮ ሪፖስት አድርጉት።